ራሴን በማስተዋወቅ ጀምራለሁ። ስሜ ጸጋዬ ተገኑ ይባላል። የምኖረው በስዊድን ሀገር ውስጥ ነው። የኢትዮጵያ ታሪክ ተማሪ ነበርኩ አዲስ አበባ ዩኒቨርሲቲ። ከዛ መጥቼ ጀርመን ሀገር በማስተርስ ዲግሪ ሞደርን አፍሪካን ሂስትሪ። ከዛ ስዊድን ሀገር መጥቼ ኡፕሳላ ዩኒቨርሲቲ ፒኤችዲ ሰራው። ኡፕሳላ ዩኒቨርሲቲ ከሰራው በኋላ ወደ ስቶክሆልም ዩኒቨርሲቲ ተዛውሬያለሁ። ስቶክሆልም ዩኒቨርሲቲ ስዘዋወር አብዛኛው የሰራሁት በኢትዮጵያ የልማት የእድገት ችግሮች ላይ ነው። በተለይ ከህዝብ ቁጥር መጨመር ጋር ተያይዞ እና ከሱ ጋር የሚያያዝ ጥናትና የማስተማር ስራ ላይ ነው የተሰማራሁት። ቢሆንም ሂስትሪውን አነባለሁ። በተለይ ደግሞ አሁን የአድዋን በዓል ምክንያት በማድረግ ትንሽ ካጠናኋቸው ጥናቶች ውስጥ እንዳቀርብ ስለተጋበዝኩኝ እና እድል ስለተሰጠኝ በጣም አመሰግናለሁ። እንግዲህ በዛሬው በአሁኑ እለት የማቀርብላችሁ ፊት ካጠናኋቸው ውስጥ ጥናቶች መርጬ ማተኮር የፈለኩበት ርዕስ ለምንድና እንዴት ነው ኢትዮጵያኖች የአድዋን ጦርነት ሊያሸንፉ የቻሉት የሚለውን ልተርክ ነው። አራት ነጥቦች አንስቼ መወያየት ፈልጌያለሁ። አንደኛ የሪሶርስ ሞቢላይዜሽኑ እንዴት ነበረ? ሁለተኛ የጦርነቱ ፕላን እንዴት ነበረ? ዘመቻውስ እንዴት ነበር? ሶስተኛ ጦርነቱ እንዴት ተካሄደ? በመጨረሻም ለማጠቃለል ለምንድነው የአድዋ ጦርነት ሊሳካ የቻለው የሚል ነው። ትንሽ እንግዲህ የታሪክ ማስረጃ ማቅረብ ስላለብኝ ነገሩ ዘርዘር ይላልና ለሚሰማው ሰው ሊያሰለች ይችላል። ግን ቢሆንም የጦርነቱ ክብደት እንዲሰማንና በአይነ ህሊናችን እንድንገምተው አንዳንድ መረጃዎች መቅረቡ በእኔ በኩል ጠቀሜታ ይኖረዋል ብዬ አስባለሁ። እና በዝርዝሩም ባይሆን አጠቃላይ የሆኑ መረጃዎች ቅድም በጠቀስኳቸው ነጥብ መሰረት እንግዲህ ወደ መጀመሪያው ለመሄድ የሞቢላይዜሽኑን እንዴት ነበር ሲባል በሞቢላይዜሽኑ ውስጥ እንግዲህ ሶስት ነገር ይካተታሉ። አንደኛ ሰራዊቱ፣ ሁለተኛ ስንቁ፣ ሶስተኛ መሳሪያ ናቸው። ሰራዊቱን በሚመለከት እንግዲህ ጥሪው የተደረገው በፈረንጆች አቆጣጠር መስከረም 17 1895 ነው። ልክ ክረምቱ እንደጠባ ነው የተካሄደው። ጥሪው የተደረገው ልክ ጥሪው በተደረገ በሁለት ወር ጊዜ ውስጥ ከ80,000 እስከ 100,000 የሚሆኑ ወታደሮች በተመደበላቸው ቦታዎች ላይ ሊሰባሰቡ ችለዋል። ይኸውም አዲስ አበባ፣ ወሬሉ፣ አሻንጌ እና መቀሌ ላይ። ከዚህ ውስጥ 2/3 የሚሆነው ከደቡብና ከመሃል ሀገር የመጣ ሲሆን 1/3 የሚሆነው ኃይል ከሰሜን የመጣ ነው። ንጉሰ ነገስቱ አጼ ሚኒሊክ 35,000 የሚደርስ ወታደር ነበራቸው በስራቸው። ንግስት ዘውዲቱ 6,000፣ ራስ መኮንን 12,000፣ ደጃዝማች ተሰማ 5,000፣ ራስ ወልደ ጊዮርጊስ 5,000፣ ራስ ቢትወደድ መንገሻ አታኪም 6,000፣ ራስ መንገሻ ከትግራይ 8,000፣ ራስ ሚካኤል ከወሎ 8,000፣
ንጉስ ተክለ ሃይማኖት ከጎጃም 6000 ራስ ወሌ ከቤጌምድር 6000 ዋክሹም ጓንጉል ከዋግ 5000 እንግዲህ ይህንን የሚያህል ወታደሮች ሁሉም በየድርሻቸው ሰብስበዋል። ስንቁ ለየብቻ ነው የሚዘጋጀው። ቤተ መንግስቱ ለራሱ ያዘጋጃል። አገረ ገዢዎችና መሳፍንቶቹ ለራሳቸው ያዘጋጃሉ። ወታደሩ ደግሞ በነፍስ ወከፍ ለራሱ ያዘጋጃል። ለምሳሌ የቤተ መንግስቱን ብንጠቅስ አዛዥ፣ ምስለኔ፣ ጉልት ገዢ ተብሎ ታይትል የተሰጣቸው አሉ። እነሱ ናቸው ይሄንን ስንቁን እንትን የሚሉት። ከ600 እስከ 800 በቅሎ የሚሆን ማር፣ ቂቤ፣ እንደዚሁም ከ6 እስከ 800 የሚሆን ምግብ፣ የእህል ጥራጥሬዎችም ጭምር በበቅሎ ይጫናሉ። ከዚሁ ጋር የሚያያዙ እንደ በግ፣ በሬ የመሰሉ ለእርድ የሚሄዱ ከብቶች አሉ። ከዛ ውጪ ደግሞ ፈረሶች፣ በቅሎች አሉ ለትራንስፖርት የሚሆኑ። ጠቅላላ ብቻ የእንስሳቱ ቁጥር ከሰው ይበዛል ነው የሚባለው። ለዚህም ነው ብዙ ጊዜ ጦርነት በባህሉ መሰረት ጦርነት ሲታወጅ ከክረምት በኋላ የሚሆነው ሳርና ውሃ ለማግኘት ስለሚፈለግ። መሳሪያ በኩል ሲታይ ኢትዮጵያ 42 መድፍ፣ ጣሊያን 56 መድፍ ነበራት። ማሽን ገን ነበራቸው፣ ሁለቱም ትንሽ ነው። መድፉና ማሽን ገኑ ለመጀመሪያ ጦርነቱ ሲከፈት ብቻ ነው የተጠቀሙበት እንጂ በአብዛኛው ጦርነቱ የተካሄደው ጠመንጃ በታጠቀው የወታደር ኃይል ነው። እና እንግዲህ ጠመንጃ ቢያንስ ከ80 እስከ 100 ሺህ ሊገመት ይችላል ማለት ነው በኢትዮጵያ በኩል። ቀለሃ እጥረት አለ ብዙ በነፍስ ወከፍ። ግን የንጉሱ ከዚህ በፊት ለቤተ መንግስት ወታደሮች ሲገዙ እንደነበሩ አንዳንድ የታሪክ ማስረጃዎች ያሳያሉ። እንግዲህ የሰው ኃይሉን ይዘው፣ ስንቁን ይዘው፣ መሳሪያውን ይዘው እንዴት ነው የነበረው ፕላን የሚለው መታሰብ ያለበት ጉዳይ ነው። የኢትዮጵያ ፕላንን ለመረዳት የጣሊያንን ዓላማ ማወቅ ተገቢ ይመስለኛል። የጣሊያን ዓላማ ግዛት መያዝ ነው። ቦታ እያስለቀቁ መያዝ ነው። ቦታውን ብቻ ሳይሆን በቦታው ላይ የሰፈረውንም ጉልበት መያዝ ነው። እና ይህንን አፄ ዮሐንስ ከሞቱ በኋላ ክፍተቱን ተጠቅመው የኤርትራ ሃይላንዱን ይዘዋል። ከዛም በኋላማ መረብንም ተሻግረው አልፈው ራስ መንገሻን ከአስወጥተው መቀሌ ላይ ሰፍረው ነበር ከ4 ወር በፊት፣ ጦርነቱ ከመጀመሩ ከ4 ወር በፊት። እንግዲህ የጣሊያን ቀጥታ ወረራ ነው እና ከሌሎች እንደው በጊዜው ከነበሩ የኮሎኒያሊስት ኃይሎች ጋር ሲተያይ ሌሎቹ ለምሳሌ በሰሜን አፍሪካ ውስጥ በአብዛኛው ጊዜ ኮሎኒያሊዝም የገባው እዳ ጋር ተያይዞ ነው የነበሩት። እንግሊዝም ቢሆን ለግብጽ መንግስት ለምሳሌ ብድር ሰጥቷቸው ያንን ብድር አልከፍልም ሲሉ ነው። ምዕራብ አፍሪካ ከንግድ ጋር የተያያዘ ነው። መጀመሪያ ንግድ ነበር፣ ከዛ በኋላ ነው ወደ ሚሊተሪ ኦኩፔሽን እንትን ያሉት። የደቡብ አፍሪካ ከማዕድን ጋር የተያያዘ ነው። የማዕድን ካፒታል ገብቶ ነው ወደ ሚሊተሪ ኦኩፔሽን የሄደው እና ሁሉም አለስልሰው ነው የሚገቡት። ግን ጣሊያን ግልጽ የሆነ ወረራ ነው። ይሄ ደግሞ ግልጽ የሆነ ወረራ ልክ በአይናቸው ላይ እንደመምጣት ነው።
እንግዲህ ባላቸው ልምድ መሰረት እንደዚህ አይነት ግልጽ እየወረረ ለሚመጣ ጠላት ልታሸንፈው የምትችለው ያንን የጠላት የተከማቸ ኃይል ስትመታ ብቻ ነው። እና ያ የተከማቸበት የጠላት ኃይል የሚገኝበት ቦታ ድረስ ዘምተህ ያንን የጠላት ኃይል መጥቶ ትጥቁን በማስፈታት ወታደሩን ስትበትን ብቻ ነው አሸነፍኩ የምትለው። እና ይህ በልምዳቸው ያለ ነገር ነው። እና የኢትዮጵያ ስትራቴጂ እንግዲህ ከዚህ ጋር የተያያዘ ነው። ጠላት የሰፈረበት ቦታ ድረስ ሄዶ የጠላትን የተከማቸ ጦር በመምታት ማሸነፍ ድልን ማረጋገጥ ነው። እንግዲህ ይህ ሲሆን ጠቅላላ የስትራቴጂክ ኦብጀክቲቭ የጦርነት ፕላኑ በ5 ተከፍሎ እናየዋለን። ልክ እንቅስቃሴው ከዘመቻው ከተጀመረ ከ2 ወር በኋላ በ5 ከፍለን ልናየው እንችላለን። አንደኛው ክፍል አዲስ አበባን የሚጠብቅ ነው። ይሄም የነበረውን የመንግስት ስርዓት አድሚኒስትሬሽን እና ሴኩሪቲ የሚጠብቅ ነው። እና ይህ ኃይል የሚመራው በራስ ዳርጌ በደጃዝማች ኃይለማርያም እና በወይን አዛዥ ወልደ ጻዲቅ ናቸው። እነኚህ አዲስ አበባ ላይ ሰፍረው የመንግስቱን አድሚኒስትሬሽን እና ሴኩሪቲ እንዲጠብቁ የታዘዙ ናቸው። ሁለተኛው ኃይል በቦርደር በኩል ያሉትን በተለይ በደቡብ ኢትዮጵያና በምዕራብ ኢትዮጵያ ያለውን ጸጥታ እንዲጠብቁ የተወሰነ ኃይል ነው። እነሱም አባ ጂፋር ከጅማ፣ ደጃዝማች ገብረ እግዚአብሔር ከወለጋ፣ ደጃዝማች ጆቴ እንደዚሁ ከወለጋ፣ ካዋጦና ከወላይታ እነኚህ እንግዲህ ደቡብ ኢትዮጵያንና ምዕራብ ኢትዮጵያን እንዲጠብቁ የተመደቡ ኃይሎች ናቸው። ሶስተኛው ኃይል በምስራቅ በኩል ጣሊያን ሌላ የጦር ግንባር ሊከፍትብን ይችላል ብሎ ስለታሰበ ይህንን የጦር ግንባር ሊቋቋም የሚያስችል ኃይል ተመድቧል። በዛ ጊዜ ለአንዳንድ እዛ ለሀገሩ ለነበሩት ባላባቶች ጣሊያን ትንሽ መሳሪያ ያቀበለ ቅስቀሳ ለማድረግ ሞክሮ ነበር። ስለዚህ በዛ በኩል ሌላ የጦር ግንባር ሊከፈት ይችላል ተብሎ ራስ ወልደ ጊዮርጊስ የከፋው ገዢ ራስ ተሰማ የኢሊባቡሩ ወደ አውሳ እንዲዘምቱ ተደርጓል። አራተኛው ክፍል ዋና ጠላት የሰፈረበትን ሰሜኑን ላይ ያለውን ጠላት እንዲጠብቅና እንዲቋቋም የተመደበ ነው። እሱም ራስ ሚካኤል ከወሎ፣ ራስ ወሌ የእቴጌ ጣይቱ ወንድም፣ ራስ ቢትወደድ መንገሻ ከትግራይ፣ ራስ መኮንን፣ ራስ አሉላ ዋክሽም ጓንጎል፣ ደጃች ወልዴ፣ ፊታውራሪ ገበየው፣ ፊታውራሪ ተክሌ ሊቀ መኳስ አድነው እና ቀኛዝማች ታፈሰ ናቸው። እነኚህ የጣሊያንን አዲግራት ላይ የሰፈረውን ኃይል እንዲቋቋሙ የተመደቡ ናቸው። አምስተኛው የደጀኑ ነው። ደጀኑ የሚመራው በንጉሠ ነገሥቱና በንግስቲቱ ጦር ሲሆን እነሱም ወደ 41,000 የሚሆነው ጦር ነው። ይህ ደግሞ የደጀኑ ጦር የሚመራው በፊታውራሪ ገበየው፣ በበጅሮን ባልቻ፣ በሊቀ መኳስ አባተ፣ ሊቀ መኳስ አድነው እነኚህ የሚመሩት ነው። ስለዚህ በ5 ኃይል ተከፍሎ የሚደረግ እንቅስቃሴ ነው እና በሚቻል መጠን ፕላኑ ሊነሳ ይችላል፣ ጸጥታ ሊደፈርስ ይችላል፣ የጦር ግንባር ሊነሳ ይችላል የሚባሉትን ቦታዎች በሙሉ ያካተተ ነው እና ለእድል የተተወ ነገር ምንም የለም። በእርግጥ ይሄ አጠቃላይ ፕላን ይሁን እንጂ ኦፕሬሽናል ፕላኑ ጦሩን በሚመሩ አዛዦች የሚመራ ነው።
እንግዲህ እንደዚህ አድርጎ ነበር የሚንቀሳቀሰው። የአድዋ ዘመቻ በአጠቃላይ ለ150 ቀኖች ፈጅቷል። የጉዞ ፍጥነት እንደ መንገዱ አስቸጋሪነት፣ እንደ ሴኩሪቲው፣ እንደ ጸጥታው ሁኔታ፣ እንደ ምግብ አቅርቦቱ ይወሰናል። መጀመሪያ ላይ ፈጥኖ ነበር ሄደው፣ በኋላ ግን ወደ ሰሜን እየተጠጋ ሲመጣ ሁሉ ከሴኩሪቲው ጋር የተያዘ እና ከምግብ እጥረት ጋር የተያዘ ፍጥነቱ ቀስ እያለ ነው የመጣው። ጉዞው አስቸጋሪ ነበረ። እንደ ሚኒሊክ ክሮኒክለር እንደውም አንድን ወንዝ 28 ጊዜ ያቋረጡበት ሁኔታ ነበረ። እሱ ብቻ ሳይሆን ጣሊያንም እንደውም ዘልቆ ገብቶ አንዳንድ ቦታ የራሱን ምሽግ አድርጎ ነበረ። ለምሳሌ አምባላጌ ላይ እንደዚሁ የጣሊያን ኃይል መሽጎ ነበረ። እና በነበረው ፕላን መሰረት ይሄ እነኚህ አይነት ምሽጎች ጋር ጦርነት አይገጠምም። ምክንያቱም ዋናው የጠላት ጦር የሰፈረበት ቦታ ከፍተኛ ጠላት ጦር ያለበት ቦታ ሄዶ መግጠም ስለሆነ እነኚህ ትናንሽ ምሽጎችን አልፎ የመሄድ ሁኔታ ነው የተስማሙት። ነገር ግን ፊታውራሪ ገበየው እዚህ ያለውን የመሸገ አምባላጌ ላይ መሸገውን ጠላት ሳላውጣ አልሄድም በማለት ገጥመው ከሌሎች እርዳታ አግኝተው ሊያሸንፉ ችሏል። ድሉ ለኢትዮጵያ ቢሆንም ነገር ግን ያለ ንጉሱ ፍቃድ ጦር ከፍተዋል በሚል ታስረው በኋላ ሊፈቱ ችለዋል። ይሄን የሚያሳየው ምንድነው? ጥንቃቄውን ነው። ያለው ስትራቴጂክ ኦብጀክቲቭስ ዋናው የተወረሩ ግዛቶችን ማስለቀቅ፣ ያንን ደግሞ ለማስለቀቅ የጠላት የተከማቸበትን ዋናና ኃይል መምታት ነው እንጂ እንደ ጉሪላ እያስለቀቁ ትንሽ ከተማ ትንሽ ቦታ እያስለቀቁ የራስን እያጠናከሩ እዛ ያለውን ኃይል የሚሄድ አልነበረም። በእርግጥም ይሄን አይነት ሲስተም ሊያካሂዱ አይችሉም። ምክንያቱም የሰፕላይ ሲስተሙም አመቺ አልነበረም። አብዛኛው ከግብርና ጋር የተያዘ ስለሆነ ወታደሩ ቶሎ አንዴ ድልን ተቀዳጅቶ ወደ ስራውና ወደ ቤተሰቦቹ መመለስ የሚፈልግ ስለሆነ የዚህ አይነት የቀስ ቀስ ጦርነት በባህላቸውም አያደርጉም ነበር። ከአምባላጌ በኋላ ወፍላ በሚባለው ቦታ ላይ ትልቅ ሰልፍ ታየ። የሰራዊቱ ሁሉም ትጥቁን አድርጎ አጼ ሚኒሊክም የሰራዊቱን ሞራልና ትጥቅ አዩ። በኢትዮጵያ ባህል መሰረት የአይነት ሰልፍ ሲደረግ የመጨረሻ ማስጠንቀቂያ ነው ለወታደሩ። ከዚህ በኋላ ለጦርነት ተዘጋጅ ነው፣ ጠላት ሊገጥም ይችላልና ለጦርነት ተዘጋጅ የሚባል ነው። እና ከዛ በኋላ የተደረገው ጉዞ በሙሉ ጥንቃቄ የተሞላበት ነው። ጠላት መጥቶ ሊመታን ይችላል እየተባለ ነው ጉዞ ይካሄድ የነበረውና በጣም ያዘገመ ጉዞ ነበረ የሚካሄዱት። አስቀድሞ ወደ መቀሌ የሄደው ኃይል መቀሌ ሰፍሮ የነበረውን ጠላት ለማስለቀቅ በመድፍ ሞክሮ ነበር፣ ሊለቁ አልቻሉም። ከዛ በኋላ ምንጩን ይዘውበት የውሃ ምንጩን ውሃ ሲያጣ ከ15 ቀን በኋላ ምሽጉን ሊለቅ ችሏል። ነገር ግን በምርኮኛ በሆነው በጠላት ጦር ላይ ምንም የተወሰደ እርምጃ አልነበረም። እንደውም እንደሚተባለው 500 የሚሆኑ ግመሎችና በቅሎች ገዝተው ወታደሩን ከነ ትጥቁ አዲግራት ካለው ከሰፈረው ኃይል ጋር እንዲቀላቀል ሸኙት እና ራስ መኮንንን እንደ ክልላ እንዲሰጡ ተደርጎ ተሸኘ እና ይህ ትንሽ ማጉረምረም ፈጥሯል በወቅቱ። እና የተሰጠው ምክንያት ምንድነው? በዛው ሲሸኙ የስለላ ስራ ለማካሄድ ነው፣ የጠላትን ሁኔታ ለማወቅ ተብሎ የተደረገ ዘዴ ነው የሚል አለ። ከመቀሌ በኋላ እንግዲህ ይጠባበቁ ነበር መጥቶ ከአዲግራት ወጥቶ
ሊመታን ይችላል ብለው ነገር ግን ከአዲግራትም ሳይወጣ ቀረ እና ታጥፈው ወደ አድዋ ሄዱ እና አድዋ ላይ አንድ የደረሱበት መደምደሚያ ምንድነው ስንቅ ያለቀብን ስለሆነ ከዚህ በኋላ እዚህ መቆየት ስለማንችል መጥቶ ሊመታንም ስላልሆነ ወደ ሐማሴን እንሂድ ብለው ስምምነት ላይ ደረሱ ምክንያቱም ወደ አዲግራት ሄደው እዛን የሰፈረ ኃይል መምታት ለራስን ለጥቃት ማጋለጥ ስለሚሆን ከምሽጉ እስከሚወጣ መጠበቅ አለብን እንጂ እዛ ድረስ ሄደን ከመታ ነው ልክ አፄ ዮሐንስ ከድርቡሾች ጋር ያደረጉት አይነት ሁኔታ ይፈጠራል እና ያ እንዳይፈጠር ብለው ራስ መንገሻም ስለመከሩ እሱም እንግዲህ ተቀባይነት ስላገኘ ወደ ሐማሴን ለመሄድ ተስማምተው ነው አድዋ ያረፉት እንግዲህ አድዋ ላይ እንዳረፉ ነው ልክ በፈረንጆቹ አቆጣጠር በ29 ፌብሩዋሪ ማታውኑ ባራቴሪ ለማጥቃት የወሰኑ እና ሶስት ምክንያቶች ይጠቀሳሉ ለዚህ አንደኛ የቀረው ምግብ ለአንድ ሳምንት የሚያበቃው ነበር ይባላል ሁለተኛ ከዛ ከ3 ከ4 ቀን በፊት በ24 በ25 ከሮም መንግስት ጋር ቴሌግራም ተለዋውጦ ነበርና የሮም መንግስትም ትንሽ ተጽዕኖ አድርጎበታል ድል የማግኘት ፍላጎት ጨምሯል ሶስተኛ ልክ በዛው ዕለት በራስ አሉላ አማካይነት አዋሎም ሀሮጎት በሚባል ሰው ሚስ ኢንፎርሜሽን እንዲደርሰው አድርገዋል ይሄም ኢትዮጵያ ወታደር ስንቁ አልቆበት ተበታትኗል እስከ ሽሬ ድረስ ሄዷል የሚል ወሬ ደረሰው እና እነኚህ እንግዲህ ሶስት አጋጣሚ ምክንያቶችን ይዞ ነው ባራቴሪም ለማጥቃት የወሰነው የጣሊያንን ኃይል በሶስት ከፍሎ ለሊት ተነሳ ወደ ከአዲግራት ወደ አድዋ በሶስት አቅጣጫ አንደኛው በስተግራ በኩል ያለው በጀነራል አልቤርቶኒ የሚመራው 4000 ጠመንጃ ያዘ 14 መድፍ ያዘ ኃይል ነው በጀነራል አሪሞንዲስ የሚመራው 2500 ጠመንጃ የያዘ 12 መድፍ የያዘ በመሃል አለ በጀነራል ዳቦርሚዳ የሚመራው 4000 መሳሪያ የያዘ 18 መድፍ የያዘ በስተቀኝ በኩል አለ እንደ ደጀን ሆኖ 4200 እንትን ጠመንጃዎች የያዘ እስከ 12 መድፍ የያዘ ደግሞ በጀነራል ኢሌና የሚመራ አለ ስለዚህ በሶስት አቅጣጫ ሆኖ አንድ ደጀን ይዞ ነው ጣሊያን ወደ አድዋ ከአዲግራት ወደ አድዋ የተነቃነቀው ለሊቱኑ እና ከንጋቱ 11 ሰዓት በኢትዮጵያ አቆጣጠር ማለት ነው ማርች 1 1891 ጦርነቱ ይከፈታል በዛ ጊዜ በእርግጥ ኢትዮጵያኖች አልተዘጋጁም ይወጋናልም ብለው አልጠበቁም እንደ ቅድም እንዳልኩት እንደሚወሰኑት ወደ ሐማሴን ለመሄድ ነበር እና በዚህ ላይ ነው እንዴ ድንገተኛ ጥቃት ያደረሰው በመጀመሪያም በእርግጥ የበላይነቱን አግኝቶ ነበር ግን አልቆየም ይሄ የበላይነት ሲቀለበስ ወዲያውኑ የበላይነቱ ሊቀለበስበት የቻለው ምንድነው ልክ በእለቱ ዕለት ሊሆን የቻለው ምንድነው ድንገተኛ የማጥቃቱ ትክክል ውሳኔ ነው በባራቴሪ በኩል ጠላቱ ሳይዘጋጅ ነው ያጠቃውና ያ ለሱ አድቫንቴጅ የሚሰጠው ነው ውሳኔውም ደግሞ ትክክል ነው ግን ምንድነው የኢትዮጵያኖች የጦር ካምፕ ሲደረግ ድንኳኑ ሲጣል በዘፈቀደ አይደለም
የሚከተሉት ደንብ አለ እና 8 ደንቦች አሉ የሚከተሉት እነኚህ ደንቦች ደግሞ ከድሮም ከዘመነ መሳፍንት ጊዜ ጀምሮ የሚደረጉ ነበር ብዙ ጊዜ ዘመነ መሳፍንት ጊዜ ከተማ የለም የንጉሱ ኮርት ሞባይል ኮርት ነው የሚባለው ይሄዳል እና ሲሄድ ሲሰፍር የንጉሱ ካምፕ ሲሰፍር በ8 መደብ ነው የሚሰፍረው የመጀመሪያ የፍሮንት የሚባል አለ የእንደራሴ የባለሟል የጋርድ የተከላካይ የቀኝ የግራ የበስተኋላ የአጋፋሪ የተባለ የተለያየ ደንቦች ይዞ ነው ድንኳን የሚጣለው ይሄ የሚጣለው ድንገት አጥቂ ቢመጣ ሁሉ የተመደበለትን አቅጣጫ ይዞ ነው የሚሄደው የቀኙ የቀኝ የግራው የግራ የመሃሉ ከሚሰጠው ከደጀኑ ጋር ሆኖ ነው የሚሄደው እና ብዙ ጊዜ ራሱን ሪግሩፕ ሲያደርግ በኮምባክት አክሽኑ ላይ ሪግሩፕ ሲያደርግ ይሄንን ነው ልክ የግማሽ ጨረቃ መልክ ቅርጽ ይዞ ነው የሚሄደው እና ከዛ የጠላቱን በቀኝና በግራ ያለውን ክንፍ ያጠቃና ዋና ኃይሉን በመሃል ሰብሮ እንዲገባ ነው የሚያደርገው እና ካምፕ ላይም ቢሆኑ የካምፖቹ ሲተከሉ ካምፖቹ ደንብ ይዘው ስለሆነ ያ ደንብም ደግሞ ራስን ሪግሩፕ ለማድረግ አመቺ በመሆኑ ጥቃቱን ሊቋቋሙት ችለዋል ራሶቹም ደግሞ የኦፕሬሽን ፕላን በእንደዚህ አይነት ሁኔታ ውስጥ ኦፕሬሽን ፕላን ማካሄድ ልምድ አላቸው ስናየው ለምሳሌ አጼ ሚኒሊክንም ብንወስዳቸው በልጅነታቸው ነው ሄደው መቅደላ የታሰሩት በአጼ ቴዎድሮስ ጊዜ አጼ ቴዎድሮስ ከመሞታቸው ከ3 ዓመት በፊት ነው ከመቅደላ የወጡት ከዛ ከወጡበት ጊዜ አንስቶ እስከ አድዋ ጦርነት ጊዜ ህይወታቸው በጦርነት ነው ያለው እና አብዛኛዎቹ ራሶች በጦርነት ተወልደው በጦርነት ያደጉ ናቸው እና እንዲህ ድንገተኛ ሲመጣባቸው እንዴት ሊያቀናጁ እንደሚችሉ አንዱ ላንዱ እንዴት ከለላ ሊሰጥ እንደሚችል ያላቸው ልምድ ከፍተኛ ነው እና እንግዲህ ይህ የውስጥ ለኮምባት አክሽን የሚሆን ያሰላለፍ ዘዴና የራሶቹ የቅንጅት የመተባበር የድጋፍ አሰጣጥ ሁኔታ ነው ይሄንን ድንገተኛ አደጋ ሊቀለብሰው የቻለው በማጠቃለል ለምንድነው የአድዋ ጦርነት ሊሳካ የቻለው ሲባል አንድ ሌላ መታሰብ ያለበት ነገር ብዬ የማስበው የጣሊያን ግምት ምንድን ነበር አሳምፕሽናቸው በምን አሳምፕሽን ላይ ተመስርተው ነው ይሄንን ጦርነት ከመጀመሪያው ጀምሮ የከፈቱት የተዘጋጁት በምን አሳምፕሽን ላይ ነው የተመሰረተው የሚለው ሊታወቅ ይገባል 3 የሚጠብቁ ነገር ነበረ ጦርነቱን ሲዘጋጁና እናሸንፋለን ብለው ሲተማመኑ አንደኛው ነገር በውስጥ በኩል ቅራኔ ስለሚነሳ ወይንም ስላለ ይሄ ቅራኔ ለኛ ሊጠቅመን ይችላል ከኛ ባይወጉንም ኒውትራል ሊሆኑ ይችላሉ አንዳንድ የውስጥ መሳፍንቶችና መኳንንቶቹ የሚል ግምት ነበራቸው ይሄ ግን የተሳሳተ ነበር ይሄ ግምት ለምን ቢባል ጣሊያን በግዛት መስፋፋት ላይ የሚያምን ኃይል ነው እና ይሄ ግዛት መስፋፋት ደግሞ ልክ በእነሱ የአይን ብሌናቸው እንደመምጣት ነው
የጣሊያን ማንነትን እንደሱ አያቆኝም ብሎ ቢገምትም እነሱ ሊያቁት አይከብዳቸውም ምክንያቱም የነሱ ጠቅላላ ኢኮኖሚ የተመሰረተው በመሬት ላይና በመሬቱ ላይ በሰፈረው ጉልበት ላይ ነው እና ያንን የሚነጥቃቸው የሚወስድ ኃይል ጋር የመተባበር እንትንም አይኖራቸው በርግጥ ከዚህ በፊት በታሪክ ሲታይ ከጣሊያን ጋር ያልተጻጻፈ መስፍንና መኳንንት የለም ምናልባት ከራስ አሉላ በስተቀር ይሄ ነው ምንድነው ጣሊያንን ልክ እንደ መስፍን ነበር እነሱም የሚያዩት እና ከነሱ ጋራ ለውስጥ ለሚያደርጉት ትግል እንዲተባበራቸው በተለይ መሳሪያ ለማግኘት ነው በልምዳቸው መሰረት መሳሪያ ያለው የበላይ ነው ሁልጊዜ ጦርነት የሚያሸንፈው ጦርን የሚያሸንፈው መሳሪያን በበላይነት የሚይዘው ክፍል ነው እና መሳሪያ ለማግኘት ነው እና መሳሪያው አጼ ቴዎድሮስ ሞክረው ነበር ለአገሩ ስለመስራት አልተቻለም ያለው ቴክኖሎጂው አውሮፓ ስለሆነ ከአውሮፓ እንግዲህ ኃይል ጋር በመሆን መሳሪያ በመሰብሰብ ነው የበላይነትን መቀዳጀት የሚለው እምነት ስለነበረ በዛ መልክ ነበረ ጣሊያንን የሚያዩት ግን ጣሊያን ግን ወራሪ ኃይል መሆኑ ቀስ እያለ እንግዲህ በተለይ መረብ ዘልቆ ገብቶ መቀሌ ድረስ የሚሄድ ኃይል እና የትራይላንድ ውስጥ ገብቶ ከዛም አልፎ መረብን አልፎ መቀሌ ላይ የሚገባ ኃይል ማንነቱን ለማየት የሚከብዳቸው አልነበረም እና ደም ጦርነቱ ከመነሳቱ ከሁለት አመት በፊት ነው እርስ ይሄንን ነገር ተነጋግረው የሰሜኖቹም መሳፍንትና መኳንንት በግዛታቸው ውስጥ የንጉሱ ሰራዊት እንደሚያልፍና እነሱም ስንቅ እንደሚያቀብሉ ራሳቸው በጦርነቱ ላይ እንደሚሳተፉ የተስማሙት እንደውም በዛ ጊዜ አጼ ሚኒሊክ ከሰሜኑ መሳፍንትና መኳንንት የሚሰበስቡትም ግብር አልነበረም እንደውም የቤተ መንግስት የባጀት ወጪው ሲታይ አብዛኛው ለስጦታ የሚሰጡትም ይበዛ ነበር ምክንያቱም ጠንካራ የሆነ ማዕከላዊ መንግስቱ በዛ ጊዜ ጠንካራ የሆነ የኢኮኖሚ መስርቶ ነበር በተለይ የገባር ማደሪያ ስርዓት ስለዚህ መሳፍንቶቹ ከአጼ ሚኒሊክ ጋር አብረው ተባብረው ቢሰሩና ቢኖሩ ይተጠቀማሉ እንጂ አይጎዱ እና ጣሊያን ያላወቀው ቢኖር ነገር ምንድነው እሱ ግዛት አስፋፊ መሆኑ አልገባውም ወይንም ያ ነገር ይታወቅብኛል ብሎ አልወሰደም እና አንድ ይሄ የተሳሳተ ግምት ነው ሁለተኛ የተሳሳተ ግምት ብዬ የማስበው የኢትዮጵያ ንጉሠ ነገስቱ ሚኒሊክ ቢበዛ ሊሰበስቡት የሚችሉት ወታደር ከ30 ሺህ አይበልጥም የሚል ነው ይሄ ግምት ስህተት ነበረ ይሄንን ግምት ጣሊያን ሊል የቻለው ምንድነው በአብዛኛው ጊዜ አጼ ሚኒሊክ አጼ ዮሐንስ ከሞቱ በኋላ በሰሜን ኢትዮጵያ የገጠመው ወታደር ቁጥር ከ8 እስከ 10 ሺህ አይበልጥም ስለዚህ ብዙ ጊዜ ሲዋጋ እሱን ያህል ነው ወታደር የገጠመው እና እንግዲህ ንጉሠ ነገስቱም ሊሰበስቡ ቢችሉ ከ30 ሺህ አይበልጥም የሚል ግምት አደረ ያላወቀው ነገር ቢኖር ግን ምንድነው በዛ ጊዜ የማዕከላዊ መንግስት ጠንካራ የኢኮኖሚ መሰረት እንደነበረው ነው ያልገባው እና በብዙ አመት ጥረት ብዙ የግብር አከፋፈሉን አስተዳደሩን በስታንዳርዳይዝ በማድረግ የማዕከላዊ መንግስት በቀላሉ ሪሶርስ ሊሰበስብበት የሚችል ስርዓት ፈጥሯል እና ይሄንን እና በዚህ ላይ የተመሰረተ ብዙ ኃይል ሊሰበስቡ እንደሚችሉም አልገባውም እና ብዙ ኃይል ደግሞ የመሰብሰቡ ሁኔታ ከኢኮኖሚ አቅምም ጋር የተያዘ ብቻ ሳይሆንም ከስትራቴጂያቸውም ጋር የተያዘ ነው እንዳልኩት ቅድም በስትራቴጂው
ዋና የስትራቴጂ ኦብጀክቲቭ ዋና የጠላት ኃይል የሰፈረበት ቦታ ሄዶ ያንን የተከማቸ ኃይል ሰንጥቆ ገብቶ ሰብሮ መጥቶ ጥቅጥቁን አስፈትቶ መበተን ከሆነ ለዚህ የሚያስፈልገው ኃይል ምን መሆን አለበት በቁጥር አንፃርም ሲታይ ምን መሆን አለበት የሚለውን መገመት አያቅታቸው። እኔ እንኳን ባጠናሁት ጥናት ከ1855 እስከ 95 በነበረው ጊዜ ውስጥ ከ100 በላይ የሆነ የውስጥ ጦርነቶች ተካሂደዋል። እንደው በአማካኝ በአቨሬጅ 10,000 እስከ 15,000 እንኳን ባንድ እንትን ላይ ተሳትፏል ቢባል እንደው ጊዜ ላለው ሰው ቢያጠናው ይሄ የፍሪኩዌንሲው ላይ ያለውን የባላንሱን በፓወሮች መካከል ያለውን ባላንስ ቢጠና 3:1 ነው እና ይህ 3:1 የሚለው አስተሳሰብ አላቸው እና አንድን የተከማቸ ኃይል መተልታሸንፈው የምትችለው በ3:1 ህግ ስትከተል ብቻ ነው የሚለው። ለዚህ ነው ከጠላት 3 እጥፍ የሆነ ኃይል የሰበሰቡት እና በዚህ በኩል እንግዲህ የጣሊያን ግምት የተሳሳተ ነበር። ሶስተኛው ባራቴሪ ወይም ጣሊያኖች ይጠብቁት የነበሩት ልክ የአውሮፓ አይነት የጦርነት ስታይል ይገጥሙናል የሚል ነበር ፕላናቸው። ይሄውም ምንድነው የመሳሪያ ኃይልን በኢፌክቲቭሊ ከመጠቀም ጋር የሚያያዝ ነው። የጦርነቱ የኮምባክቱ አሰላለፍ አንዱ ለአንዱ የሚሰጠው ድጋፍ መሳሪያን የፋየር ፓወርን ኢፌክቲቭሊ ከመጠቀም ጋር የተያያዘ ነው እና የባራቴሪ ፕላን በሙሉ ዲቴይሉ ይሄንን ነው የሚያሳየው። ነገር ግን የኢትዮጵያ ወታደሮች በዚህ በአውሮፓ የጦርነት ስታይል አይደለም የሚሄዱት የነበረው። በጣም እንቅስቃሴ የተሞላበት ቅድም እንዳልኩት ይሄ የግማሽ ጨረቃ መልክ ይዞ የሚሄድ በኢንዲቪጁዋሉ ኢኒሺዬቲቭ እና ፍጥነት ላይ የተመሰረተ ራሱን በተለያየ መልክ ሪግሩፕ ሊያደርግ የሚችል እንቅስቃሴ ስለሆነ ለዚህ አይነት ለአውሮፓ ይሄ ፊትለፊት የመጋጠም እና ፋየር ፓወርን የመጠቀም እንትንም ጊዜም አልሰጠውም እና የጣሊያኖች የኢትዮጵያኖችን የጦርነት አስተሳሰብና ስታይል የገባቸው አይመስለኝም በእኔ በኩል ሳየው። እና እንግዲህ እንደዚህ ሶስቱ የተሳሳተ ግምት ነበራቸው። በዚህ በተሳሳተ ግምት ላይ ሆነው ነው ኢትዮጵያን እናሸንፋለን ብለው ለመጀመሪያም ከጦርነት የተዘጋጁት እየገፉም የመጡበት። በኋላ ነው ጣሊያን የተማረው። ከተሸነፈ ከአድዋ ጦርነት ከተሸነፈ በኋላ ነው ተምሮ በ1935 ዓመተ ምህረት ሲመጣ በጣም ዘመናዊ በሆነ መልኩ ታጥቆ ከቦምብ መትረየስ ታንክ ድረስ ይዞ መጥቶ ትልቅ ጭፍጨፋ እንትን ያለው። ኢትዮጵያ ግን የሚሊተሪ ዕውቀት እዛ አድዋ ላይ ቆመ፣ ዘመናዊ ሳይሆን ማለት ነው። ጣሊያን ግን በጣም ዘመናዊ በሆነ መልኩ ሊመጣና ሊገጥም ችሎ በ1935 በቀላሉ አገር ሊወር ችሏል። በዚህ ንግግሬን አቆማለሁ። እንግዲህ ባለን ሁኔታ መሰረት ጥያቄና መልስ የምናደርግበት ሁኔታም የለም። ስለተሰጠኝ ለመናገር ስለተሰጠኝ እድል አመሰግናለሁ። አንድ መታወቅ ያለበት ነገር ቢኖር ምንድነው የአድዋ ጦርነት በአንድ በኩል በጊዜው የነበሩ የኢትዮጵያኖችን ዕውቀት የሚያሳይ ነው እና ያንን ዕውቀት ነው ጣሊያንም ሊረዳ ያልቻለው
እና ይሄንን እውቀት እንግዲህ በሰሜን አሜሪካ የሚገኘው የኢትዮጵያን ሄሪቴጅ አሶሲዬሽን ለትውልድ ለማስተላለፍ ለሚያደርገው ጥረት ከልብ አመሰግናለሁ። እኔም በሚቻለኝ ልተባበር እሞክራለሁ። አመሰግናለሁ።